የገባውን ቃል ኪዳን የሚያትም ከኪዳናት ሁሉ የሚበልጥ ኪዳን፣ ከመሐላ ሁሉ የሚበልጥ መሐላ፣ ከምሕረት ሁሉ የሚበልጥ ምሕረት፣ የምሕረት ቃል ኪዳን የተገባው ለወላዲተ አምላክ ለእመቤታችን ለቅድስተ ቅዱሳን ለንጽሕተ ንጹሐን ለድንግል ማርያም በጎልጎታ በመቃብሩ ስፍራ አይሁድ ወታደርን አቁመው የጌታን መቃብር በሚያስጠብቁበት በዛ ሰዓት መከራው ሳይበግራት የአይሁድን ዛቻ የልጇን ፍቅር ከልቡና ሳያወጣባት ስለ ልጇ ፍቅር መከራ የተቀበለች ያነባች ያለቀሰች ዛሬ እኛ ለመሳቃችን የእሷ ልቅሶ፣ እኛ የጸጋ ልብስን ለመልበሳችን የእሷ ስደት፣ እኛ ለመደሰታችን የእሷ መከራ በሕይወታችን ጉልህ አስተዋጽኦ አለውና እመቤታችን በጎልጎታ እየተገኘች ጌታዋን ጌታችንን ፈጣሪዋን ፈጣሪያችንን ልጄ ብላ የጠራችውን ፈጣሪዋን እናቴ ብሎ የጠራትን ፍጡሩን በእሷ ዘንድ በእሱ ዘንድ ያለውን ቃል ኪዳን ለመቀበል እመቤታችን በጎልጎታ አብዝታ ትጸልይ ነበር ይላል። ይሄ ከክርስቶስ ዕርገት በኋላ እመቤታችን ሁልጊዜ ወደ ጎልጎታ እየሄደች በዛ ትማጸን ትጸልይ ነበረ። ምንድነው ጸሎቷ? መጽሐፍ እንደሚነግረን ነፍሴ እግዚአብሔርን ታከብረዋለች፣ መንፈሴ በመድኃኒቴ በእግዚአብሔር ምን ይላታል? ደስ ይላታል፣ የባሪያይቱን መዋረድ አይቷልና። አዎ በነፍሷ እግዚአብሔርን የምታከብር የባሪያይቱን መዋረድ ከፍ ከፍ ያደረገውን ጌታ ለማክበር በጎልጎታ እየተገኘች ትጸልያለች። ስለኔና ስለናንተ ማርልኝ፣ ይቅር በልልኝ፣ ምሕረትን ይቅርታን ስጥልኝ፣ ለአዳም ልጆች ሁሉ በስምህ ለተፈጠሩት ፍጥረታት ሁሉ ምሕረትን አድርግልኝ እያለች እመቤታችን ትማጸናለች። ዛሬ የምናከብረው በዓል በዚህ በጎልጎታ ላይ እመቤታችን ቃል ኪዳንን የተቀበለችበት ልጇ ወዳጇ መድኃኒታችን ኢየሱስ ክርስቶስ በስሜ ያመነውን ስምሽን የጠራውን በስምሽ የዘከረውን የተራበ ያበላውን የተጠማ ያጠጣውን የታረዘ ያለበሰውን ሁሉ እምርልሻለሁ የሚል ቃል ኪዳንን የተቀበለችበት ታላቅ በዓል ነው። ለዚህ ዕለት ያደረሰን አባቶቻችን አምላክ እግዚአብሔር የተመሰገነ ይሁን። አዎ ከመረጥኳቸው ጋር ቃል ኪዳኔን አደርጋለሁ አለ። እመቤታችን ከተመረጡት በላይ የተመረጠች ናት። ከከበሩት በላይ የከበረች ናት። ለእሷ የገባላት ቃል ኪዳን በስሜ ያመነውን በአብ በወልድ በመንፈስ ቅዱስ ስም አምኖ የተጠመቀው ስምሽን የጠራውን ዝክርሽን የዘከረው የተራበ ያበላውን የተጠማ ያጠጣውን የታረዘ ያለበሰውን እምርልሻለሁ አላት። ምን እልልሻለሁ? ንገሩኝ። እምርልሻለሁ፣ ይቅር እልልሻለሁ